ብራይት የገንዘብ ቁጠባና ብድር ህብረት ስራ ማህበር አንደኛ ዓመት የምስረታ በዓሉን አከበረ። ብራይት ኃላፊነቱ የተወሰነ የገንዘብ ቁጠባና ብድር መሰረታዊ ህብረት ስራ ማህበር መስራች አባላት፣ የቦርድ አመራሮች፣ አባላትና የመንግስት ኃላፊዎች በተገኙበት አንደኛ ዓመት የምስረታ በዓሉን አክብረዋል። በክብረ በዓሉ ላይ ህብረት ስራ ማህበሩ ለበርካታ አባላቱ ኢኮኖሚያዊ ድጋፍ ማድረጉን አስታውቋል። ከተመሰረተ አንድ ዓመት ያስቆጠረው ብራይት የገንዘብ ቁጠባና ብድር መሰረታዊ ህብረት ስራ ማህበሩ የአባላቱን ኢኮኖሚያዊ ማህበራዊ ችግሮች ለመፍታት በርካታ ስራዎች መሰራታቸውንም አስታውቋል። በ148 አባላት በጥቂት የፋይናንስ አቅም መጋቢት 5 ቀን 2016 ዓ.ም የተመሰረተው ማህበሩ አሁን ላይ ከ1300 በላይ አባላት ማፍራት መቻሉንም የብራይት ቦርድ ሰብሳቢ አቶ ጌታቸው ዘውዱ ገልጸዋል። ቁጠባን መሰረት አድርገው ለመለወጥ ተስፋን የሰነቁ አባላት እንዳሉት የተናገሩት ሰብሳቢው የአባላቱን ቁጥርና የሚሰበሰበውን ቁጠባ በማሳደግ የብድር አቅርቦቱን እያሰፋ መሆኑንም ጠቅሰዋል። ከ90 ሚሊዮን ብር በላይ ለመኪናና ቤት እንዲሁም ለንግድ ማስፋፊያ እንዳሰራጨ የህብረት ስራ ማህበሩ የማርኬቲንግና ቢዝነስ ዴቨሎፕመንት ማናጀር አቶ ተስፋ ጥበብ ተናግረዋል። እንግዲህ ብራይት እንደተከታተልከው አንድ አመቱን እያከበረ ነው የሚገኘው። በዚህ አንድ አመት ውስጥ 1300 በላይ አባላትን አፍርቷል። ከ90 ሚሊዮን በላይ ብድር አሰራጭቷል። 35 መኪኖችን በመግዛት ወጣቶች በራይድና በተለያየ ገቢ ማስገኛ እንዲሰማሩ አድርጓል። 7 የሚሆኑ አባላትን ደግሞ ለቤት መግዣ አበድሯል። 19 የሚሆኑ አባላቶቻችን ደግሞ ንግዳቸው እንዲስፋፋ በንግዱ ማስፋፋት ስራ እንዲሰሩ አድርገናል። ብራይት የቁጠባ ብድር ስልጠናና ማማከር አገልግሎቶችን እየሰጠ እንደሚገኝ የገለጹት አቶ ተስፋ ጥበብ ወለድ አልባ ብድርን ጨምሮ 22 የብድር አይነቶችን ለአባላቶቹ እያቀረበ መሆኑንም አስታውቀዋል። አክለውም ብራይት የሚሰጣቸው ብድሮች የተበዳሪ ፍላጎት ጋር የሚጣጣሙና በምክር የታገዙ መሆናቸውንም አንስተዋል። መሰረታዊ ነገር እንግዲህ አሁን አዲስ አበባ ላይ ያለውን ዲማንድ ታውቀዋል። አብዛኛው የመኪናና የቤት ብድር ፈላጊ ነው ያለው። ለትምህርት እናደርጋለን። ለምሳሌ ስኮላርሺፕ የሚያገኙ ተበዳሪዎች ወደ ውጭ ሀገር የሚሄዱ ከሆነ የሚቸገሩ ከሆነ ኮላተራል እያስያዙ ትምህርታቸውን የሚማሩበት ብድር እናበድራቸዋለን። ለጤና አስቸኳይ ብድር እንሰጣለን። ለማህበራዊ አገልግሎት፣ ለሰርግ፣ ለጎጆ መውጫ የምንላቸው በርካታ የብድር አይነቶች አሉ። ጎጆ መውጫ ለምሳሌ ሰዎች ካገቡ በኋላ በብራይት ተበድረው ጎጆ መውጫ እቃ የሚያሟሉበትን ብድር አክሰሳለን። ግን አብዛኛው ተበዳሪያችን መኪና ላይና ቤት ላይ ስለሆነ ነው እንጂ 22 ፕሮዳክቶች አሉ። እነዚህ ብድር እየሰጠን እንገኛለን ማለት ነው። እንግዲህ ብራይት ላይ ስትቆጥብ ሁሉም ተመሳሳይ ነው። አስቸኳይ ብድር የምንላቸው ካልሆኑ በስተቀር በህብረት ስራ ማህበር ማደራጃም የተደነገገው አንድ አባል 3 ወር መቆጠብ አለበት። 3 ወር ከቆጠበ በኋላ የሚፈልገውን 25% ደግሞ መቆጠብ አለበት። ለምሳሌ 1 ሚሊዮን የሚገዛ ከሆነ የዛን 25% 250 ሺህ ብር መቆጠብ አለበት። 3 ወር ሲሞላው የብድር ጥያቄ ይጠይቃል። ወረፋ ከሌለ በ3 ወሩ ይሰጣል። ወረፋ ካለ ደግሞ ወረፋውን ጠብቆ ብድር እንዲያገኝ እናደርጋለን ማለት ነው። የፋይናንስ አገልግሎቶችን ለማስፋት የአባላትን ተሳትፎ ለማጠናከርና ኢኮኖሚያዊና ማህበራዊ ተጽዕኖን ለማሳደግ በቀጣይ እንደሚሰራ ማህበሩ አስታውቋል።